አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሙ ኻሊድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ አልሐምዱሊላህ ሰላም ነኝ። ይኸውላችሁ የሰርግ ቡኮ ነው መሰለኝ ያቦካሁት። እንጀራ እየጋገረ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? መጋገሪያዋ በነገራችን ላይ በጣም ትንሽዬ ናት፣ በጣም ማለት ነው። ግን እንጀራው ያው ምርጥ ነው መሰለኝ። እንግዲህ እናንተ አይታችሁ እንትን ትላላችሁና ይሄው ደግሞ ሙግዷችን ደግሞ ተኸየሉ እና እንዲህ እያደረግን ነው የምላችሁ። ያው ይዞ ማስፋት ብዙም አይመችም። ይሄ ሁላችሁ አይመችም። ግን በአንድ እጄ ይዤ ስለሆነ ጀዋሌ በአንድ እጄ ደግሞ ይሄን የመሰለ ነው እና ይሄው እንግዲህ ይሄ ያወጣሁት ነው። ምንም አይደለም። እንጀራ የሰስ ነው ሳሳ የእናትዬ እንጀራ እንዲያትሉ ተንበክበክ ሲለው እንጀራ ያው ሰው እንደ ፍላጎቱን የሰስ እንጀራ ወዳለሁ። ላችኋል። ይሄ ሊጡ ነገር አይገርማችሁም? አንድ ጉራ ሊጡ ለምን ነው እንግዲህ ጋግሬ ላጥንቴ ፍላጭ ወስድላት እንዲሁ እንጂ ለነገሩ እሷ ይጀዘና ስበላ ነው የከረመኝ። እንግዲህ ወይ ላጥንቴ ፍላጭ ወስድላታለሁ ወይ ደግሞ ከተላጃ ኑሬ በለዋለሁ ነው እላችኋለሁ። እንዴት ናችሁ? አዲያ እንዴት ነበር? ከረመዳን በኋላ ከጾም በኋላ ጠፍቻለሁ። በነገራችን ላይ እኔ በጣም የጠፋሁት ያው እንግዲህ አዘልቃለሁ። አንዴ ቶሎ አዘልቅ ይሆናል። ላይ በላይ ስገባ እኮ አላወራኝ እያላችሁ ነው በነገራችን ላይ እንጂ እመጣ ነበረ። ይኸውላችሁ እንግዲህ እንጀራ መጋገር አላውቅም ነበረ ነው የሚባል ተረት አለ። እስኪ ልሞክረው። እንዲህ አድርጎ ማስፋት እኮ አይመችም። ቢስሚላህ በሉ እንግዲህ እየበላችሁ እችን ቀመስ እያደረጋችሁ ኑሮልኝ ነው የምላችሁ ዘመዶቼ። እንግዲህ አስተያየት ሰጡኝ።